ሰላም እንዴት ናችሁ? ሃይማኖት እባላለሁ። ይህን በክር የሚሰራ አበባ ለመስራት ምን እንደሚያስፈልገን እንዲሁም ስቴፕ ባይ ስቴፕ መስራት እንዴት እንደምንችል አሳያችኋለሁ። በመጀመሪያ ክር፣ ለቦርሳ የሚሆን ክር እንዲሁም ደግሞ መስሪያ ኪሮሽ 5 ሚሊ ሜትር መቀስ እንጠቀማለን። እሺ ደግሞ ምልክት ማድረጊያ ነው። መሀል ላይ የምንቆጥራቸውን ነገሮች ምልክት እናደርግበታለን። ስለዚህ አሁን ስራውን ለመጀመር ክሩን አስተካክለን የመጀመሪያ ስራችን የሚሆነው ኖት መስራት ነው። ኖት ማለት የመጀመሪያውን ሰርክል መጀመሪያ ስታርት አፕ የምንለው መጀመሪያ ላይ ከዛ ከሷ ላይ ተነስተን ያን ሁሉ ቋጠሮ የምንሰራው ማለት ነው። ካሰርም በኋላ 3 ሰንሰለት እንሰራለን። 3 ሰንሰለት ወደ ላይ እንሰራለን። ክብ ነው፣ አበባ ስለሆነ የምንሰራው ክብ አድርገን ነው የምንነሳው። 3 ሰንሰለት ወደ ላይ እንሰራለን። 3 ሰንሰለት ከሰራን በኋላ እዚህ ላይ የምንጠቀመው ደብል ሰንሰለት ነው። ደብል ማለት አንዴ ክሩን ጠልፈን እንደገና በቀዳዳ አስገብተን ሌላ ጠልፈን የምንስበው ሁለት ውስጥ አስገብተን ድጋሚ ሌላ እንጎትታለን ማለት ነው። ያ ማለት ደብል ነው። ይህ ለምንድነው የሚጠቅመው? ያረዝምልናል፣ ወደ ላይ ከፍታ እንዲኖረው ያደርግልናል ማለት ነው። አሁን ቅድም የሰራናት 3 ሰንሰለት እንደ አንድ ደብል ክሮቼት ነው የምንጠቀማት፣ እንደ አንድ ስራ ለማለት ነው። ስለዚህ መጀመሪያ የሰራናት አለች፣ ቀጥሎ አሁን 2 ሰርቻለሁ። ኖቷን ጨምሮ 12 እንሰራለን። እቺ 3 ሰንሰለቷን ጨምሮ 12 እንሰራለን ማለት ነው። አሁን 4ኛ እየሰራው ነው። ስለዚህ እንዲህ ያለን ዞረን አንድ ላይ 12 እንሰራለን። የምንሰራቸው 12ቱም በአንድ ቀለበት ውስጥ ነው፣ በአንድ ሰርክል ቀለበት ውስጥ ነው። ስለዚህ ዳንቴል ስንሰራ ብዙ አይነት አሰራሮች አሉ። ይሄ አንደኛው ነው፣ ደብል ክሮቼት የምንለው አለ። ወደ ላይ ረዘም እንዲልልን የሚጠቅመን ማለት ነው። እየቆጠራችሁ ትሰራላችሁ እናንተ የራሳችሁን ስትሰሩ። ስለዚህ አሁን አንድ የተጠይቀ እንጨምራለን። እዛ ጋር የምናያት ክር መሳጋ ነው። ክቡ እንዲገጥምልን ትረዳናለች። ስለዚህ አሁን ከሰንሰለቱ ጋር ጨምረን ስንት ሰርተናል ማለት ነው? 12 ሰራን ማለት ነው። ከሰንሰለቱ ጋር ሰንሰለቱ 1 ሌሎቹ የሰራናቸው ደግሞ 11 አብሮ 12 ሰንሰለት አለ። እሱ ሰንሰለት ላይ ሄደን እንገጥማለን ማለት ነው።
ከገጠምን በኋላ እንደገና ለማስቀጠል 3 ሰንሰለት ወደ ላይ እንወጣለን። እንደገና ለማስቀጠል 3 ሰንሰለት ወደ ላይ 1 2 3 ሰንሰለት ወደ ላይ እንወጣለን ማለት ነው። ከዛ እዛው ሰንሰለቱ የሰራንበት ቦታ ላይ እዛው ጋር ሌላ እንሰራለን። ምንድነው ይሄ እንደምንድነው የሚቆጠረው? እንደ 2 አንድ ቀዳዳ ላይ 2 ሰራን ማለት ነው። ስለዚህ በዚህኛው ዙር ሁለተኛው ዙር አንደኛውን ጨርሰናል፣ ገጥመናል። ሁለተኛው ዙር ላይ በእያንዳንዷ ቀዳዳ ላይ 2 እንሰራለን። ይህ ማለት ቅድም የሰራነው 12 ነበር አይደል? 12ቱ 24 ይሆናል ማለት ነው። እያንዳንዱ ቀዳዳ ላይ 2 እንሰራለን። እዚህ ጋር ቀዳዳ ስል ይሄ ከጀርባ ያለው ላይ ነው የምናስገባው። እያያችሁት ከሆነ ከጀርባ አይታችሁታል። ከፊት ያለው ሳይሆን ሰንሰለት አለች የተሰራችው እዛች ውስጥ ያው ከጀርባ ያለው ሰንሰለት ይሄ የጀርባ ቀዳዳ ነው የሚባለው። እንደዛ ነው። እሱ ውስጥ ነው የምንሰራው። 2 የምንሰራው እሱ ውስጥ ነው፣ ከጀርባ ያለው ቀዳዳ። ባክሎፕ ይባላል እሱ ውስጥ እያስገባን እንሰራለን ማለት ነው። እየሰራን በሄድን ቁጥር መስመር እየያዝን እንሄዳለን። ስራችንም ውበት እየኖረው ይመጣል ማለት ነው። አሁን 24ቱን ጨርሼ የቅድም የሰራው ሰንሰለቱ ላይ እገጥማለሁ ማለት ነው። ይሄ ምንድነው? መዝጊያው ነው። ከዛ እዚሁ ላይ 3ኛው ሰንሰለት ላይ ነው የምንዘጋው። እዚሁ ላይ ወደ ላይ 3 እሰራለሁ። ለምን? እንደማስጀመሪያ የትኛውን ዙር? አሁን 3ኛ ዙር ልጀምር ነው። ስለዚህ 3ኛ ዙር እንደማስጀመሪያ ማለት ነው። ያው አሁን 2 ዙር ሰርቻለሁ። አሁን 3ኛው ዙር ነው። 3ኛው ዙር ላይ ስንሰራ ደግሞ ልክ እንደቀድሙ ባክ ከጀርባ ቀዳዳ ላይ ነው የምናስገባው። ግን አሁን 2 ሲሆን የምናስገባው የመጀመሪያው ላይ ከሰንሰለቱ ጨምሮ 2 ገብቷል። ሁለተኛው ላይ ደግሞ 1 ብቻ ይገባል። 1 ብቻ አስገባ። አሁን ደግሞ ቀጣይ 2። ስለዚህ ይሄ ዙር ምን እየሆነ ይሄዳል ማለት ነው? 2 1 2 1 ክሮሼት እየሰራው ነው የሚሄደው። 2 1 2 1 የሆነ ክሮሼት እየሰራው ሄዳለሁ ማለት ነው። የቱ ጋር? ከጀርባ ቀዳዳ ላይ ነው ማስገባው። መርሳት የሌለባችሁ ነገር እዚህ ውስጥ ከጀርባው ማለት ነው። ራሱ የሚታይ ሰንሰለት አለ። እሱ ሰንሰለት ላይ ከጀርባ በኩል ያለው ላይ እናስገባለን ማለት ነው። አሁን እንዴት ነው እየሰራው ያሉት? 1 ላይ 2 አስገባለሁ። ቀጣይ ላይ ደግሞ 1 ላይ 2 ቀጣይ ላይ 1። ምክንያቱም ሳይዙም እየጨመረ ይሄዳል። በጣም ደግሞ እንዳይለጠጥ ያደርጋል። አንድ ማረጊ አንዱ ላይ 2 ማረጊ ማለት ነው። ስለዚህ የአሁኑ ስቴፓችን 2 1 2 1 እየሆነ ይሄዳል ማለት ነው። ሁለት አንድ እያሉ እዚህ
ደርሰናል። ልንዘጋው ነው። ስለዚህ የቅድሙ ሰንሰለት ላይ እንዘጋለን ማለት ነው። አሁን ከዘጋም በኋላ እንደገና 3 ሰንሰለት ወደ ላይ እንሰራለን። የቅድሙን ስቴፕ እንደግማለን። ግን ስንደግም 1 2 3 ሰርተናል። 3 ዙር ሄደናል ማለት ነው። 2 እንጨምራለን እዚህ ጋር። ስለዚህ አሁን የቅድሙን ስቴፕ እንደግመዋለን። ግን ስንደግም አሁን የምንሰራቸው ደግሞ ተመሳሳይ ቁጥር አይኖራቸውም። በእያንዳንዱ ቀዳዳ ላይ የምናስገባው የተለያየ ነው። እንዴት ነው የምንሄደው? የአሁኑ አንደኛው ላይ 2 እናስገባና ከዛ ቀጥለን 1 እናስገባና 2 እናስገባለን። ከዛ 2 1 2 በእያንዳንዱ ቀዳዳ ላይ አሁንም 2 እናስገባና 1 እናስገባለን ተከታታይ። ከዛ በተመሳሳይ ውስጥ ደግሞ 2 እናስገባለን ማለት ነው። ስለዚህ እንዲህ እየሰራን ይሄ ስንተኛ ዙር ይሆናል ማለት ነው? 4ኛ ዙራችንን እንጨርሳለን ማለት ነው። የተመሳሳይ ቀዳዳ በአንድ አይነት ቀዳዳ 2 እናስገባና ከዛ የተለያየ ቀዳዳ ላይ 3 1 አያችሁት? 2 1 2 3 ለብቻ ከዛ 2 3 ለብቻ ማለት ነው። ለየብቻ አንዳንድ እናስገባለን። ስለዚህ ይሄንን ስቴፕ እንዴት እንጨርሰዋለን? 2 1 1 2 1 1 2 እያልን እንዳለ ዙሩን እንጨርሳለን ማለት ነው። ስለዚህ የመጀመሪያው ላይ 12 ሰራን፣ ቀጠልን 24 ሰራን። ቀጠልንና ደግሞ ከ24 ቀጠልን 2 እናስገባና 1 አስገባን ማለት ነው። የሁለተኛው ላይ 2 2 ነበር ያስገባነው። ከዛ ደግሞ 2 1 አረግን። አሁን ደግሞ 2 1 1 ማለት ነው። አሁንም ይህን ዙር ጨርሰናል። በተመሳሳይ ስቴፕ አሁንም ሰንሰለቱ ላይ እናገናኝና ወደ ላይ 3 ሰንሰለት እንሰራለን ማለት ነው። ስለዚህ አሁን ሁሉንም ስንሰራ ግን ባክ ሉፕ ላይ ነው የምናስገባው። ይሄ የጀርባ ቀዳዳዎች ላይ እናስገባለን ማለት ነው። አራተኛው ላይ ደግሞ ስንመጣ አራተኛው 2 እናስገባና 1 1 1 3 እናስገባለን። 2 እናስገባና 1 1 1 3 ማለት ነው። 2 እናስገባና አሁንም 1 1 1 3 እናስገባለን። ይሄ ስንተኛዎችን ነው የሚሆነው ማለት ነው? የአምስተኛ ፊደል ነው። የመጀመሪያው 12 ሰራን፣ ከዛ 24 ሰራን ሁለተኛው፣ ከዛ ደግሞ 2 1 ሰራን ሶስተኛው፣ አራተኛው ደግሞ 2 1 1 ሰራን። አሁን የመጨረሻ አምስተኛ ነው የምሰራው። አምስተኛው ላይ ደግሞ ይሄ አምስተኛው ላይ 2 1 1 1 3 ማለት ነው። 2 1 1 3 እንሰራለን ማለት ነው። በአንድ ቀዳዳ ላይ 2 እናስገባና በተከታታዮቹ 3 ቀዳዳ ላይ ደግሞ አንዳንድ እናስገባለን ማለት ነው። ከዛ እቺን ጨረሰ ማለት ነው። አሁን የሰራሁት ይሄ እንደ ፕሌት ነው፣ ሳህን ማለት ነው። አበባዋን የምትቀመጥበት ሳህን ነች። ጨርሰናል። ከጀርባም እንደምታዩት ጥርት ያለች ስራው ነች። እንደምታዩት ከሆነ የመጀመሪያው ዙሪያ ያለው ሰንሰለት ላይ ኪሮሼን አስገባው፣ 3 ሰንሰለት ወደ ላይ ወጣው ማለት ነው። ከዛ እዛው ሰንሰለት የሰራውበት አንዱ ሰንሰለት ላይ ድጋሜ ደብል ክሮሼት ሰራለሁ። ይሄ እጥፍ ዳንቴል ሰራለሁ ማለት ነው ወደ ላይ። አሁንም ድጋሜ 3 ሰራለሁ። በአንድ ቀዳዳ ላይ ሰንሰለቱን ጨምሮ 3 ሰራው። በአንድ ቀዳዳ ላይ ሰንሰለቷን ጨምሮ 3 ሰራው ማለት ነው። ከዛ ቀጣይ ቀዳዳ ላይ ከሱ ቀጣይ ያለው ቀዳዳ ላይ እንደገና 3 ሰራለሁ። 1
እዛው ተመሳሳይ ቀዳዳ ላይ 2 3 ደገምኩ። ሶስተኛ ይሄ ምንድን አበባው ልንሰራ ነው። ሶስተኛችንን ሰራ ማለት ነው። ከዛ ይሄን 3 አሁን የተጠቀምኩት 2 ቀዳዳ ነው፣ ግን 6 ደብል ክሮቼት አለኝ ማለት ነው እዚህ ጋር። ከዛ 3 ሰንሰለት ወደ ላይ እሰራለሁ። 3 ሰንሰለት ወደ ላይ እሰራለሁ። ይህን 3 ሰንሰለት አዞርና እንደገና የሰራሁት ላይ በእያንዳንዷ ቀዳዳ ላይ 2 ደብል ክሮቼት እሰራለሁ። 2 ምን ጊዜም ስንሰራ የምንሰራት 3 ሰንሰለት እንደ ደብል ክሮቼት ነው የምንጠቀመው ማለት ነው። ስለዚህ ይሄው 2 በእያንዳንዱ ቀዳዳ ላይ። ስለዚህ ከታች ስንት ሰርተናል? 6 ነበረ። አሁን 12 ይሆናል ማለት ነው። ከታች የሰራነው 6 ነው። አሁን 12 ይሆናል። ሁሌ ሰንሰለቱን እንደ ደብል ክሮቼት ነው የምንጠቀማት። ወደ ላይ እጥፍ የሆነ ዳንቴል ማለት ነው የምንሰራቸው። ከነሱ ጋር ተመሳሳይ ነው፣ ምክንያቱም ቁመቱም 3 ሰንሰለት ስለሆነች እኩል ነው የሚሆነው። ስለዚህ ከታች 6 ሰርተን ነበር፣ በሁለት ቀዳዳ ላይ 6 ሰርተን ነበር። ከዛ እሱን ደግሞ ሰንሰለት ሰርተን ዞረን በእያንዳንዱ ቀዳዳ ላይ 2 ሰራን። አሁን ባክ አይደለም የምንሰራው፣ ሙሉ ቀዳዳ ውስጥ ነው የምናስገባው። ስለዚህ እንደምታዩት ነው። እቺ ሰንሰለቷ ልጅ ሰንሰለቷንም እንጠቀማታለን ማለት ነው። ቅድም አብረን የቆጠርናትን እሷ ውስጥ እናስገባለን። ስለዚህ 12 አለን ማለት ነው። ይሄ የመጀመሪያው ቅጠል ነው የሚሆነው። የአበባው ራሱ የአበባው ቅጠል ነው የምንለው፣ የአበባው ቅጠል ማለት ነው። የመጀመሪያዋን እየሰራን ነው። ከዛ ይሄንን እናገናኘዋለን ፕሌቱ ጋር ከፕሌቱ ጋር ከሳህኑ ጋር ከሰራ ነው ዳንቴል ጋር ማለት ነው። ስንት ነው የምንሰራው? በመጀመሪያ ዙር 5 ቆጠረን። 5ኛው ቀዳዳ ላይ እናስገባለን። እቺ 5ኛው ላይ እናስገባለን። ስንት ቆጥረናል? ከዛ እዛው እናስረዋለን። አስረን ይሄ ተለጣፊ የሆነ ሰንሰለት ነው የምንሰራው። እዛው ላይ ልጥፍ ያደርግልናል እንዲይዝልን ማለት ነው። የአንዱን ጫፍ 5 ቆጥረን አስያዝን ማለት ነው። በምን በዛው መስመር ላይ በአንድ በያዝናት መስመር ላይ ነው አልሄድንም። የመጀመሪያው መስመር ቅድም 5 መስመር ስለሰራን የምንጠቀመው እያንዳንዷን መስመር ነው ማለት ነው። ስለዚህ አሁን ወደ ኋላ ሄደን አበባችንን እናስራለን። በምን ከጀርባ ነው የምንወጋው። ከጀርባ እያስገባን ጎትተን እናወጣለን። ትንሽ ታስቸግራችኋል። እዚች ጋር ጠንካራ ይላል ለማስገባት እናስረዋለን። ይህ ምንድነው? አበባ ውበት እንዲኖረው ያደርጋል። አንዷን ቅጠል እያሰርናት ነው ማለት ነው። ወደኋላ ተመልሰን ሙሉ ቀዳዳ ውስጥ ነው የምናስገባው። ይሄ ባክ ስቲች ነው የምንለው። እያሰረን ነው ከኋላ። ያው 11 ጨርሰናል። የታሰረው ውበት አለው ማለት ነው አንዷ ቅጠል። ከዛ ይሄንን ደግሞ አየር ላይ ነው ያለው። እሱንም እዛው መስመር ላይ እናገናኘዋለን። ቅድም ከኋላ 5 ቆጥረናል። አሁንም 5 ቆጥረን እናስገባለን ማለት ነው። 5ኛው ላይ
አምስተኛው ላይ ማለት ነው እናስገባለን። ከዛ እናስረዋለን እንደቅድሙ። ካሰርም በኋላ እዛው ላይ 3 ወደ ላይ ከሰራን እንደገና እዛው ቀዳዳ ላይ ያሰርንበት ቀዳዳ ላይ አንድ ሰንሰለትና 2 ደብል ክሮቼት እንሰራለን። ቀጣይ ደግሞ ከሱ ቀጣይ ያለው ሉፕ ላይም እንደዛው 3 እንሰራለን ማለት ነው። ያው ሉፕ ስንል ቀዳዳ ለማለት ፈልገን ነው። ስለዚህ እዛው ሉፕ ላይ 3 አንድ ላይ 6 የቅድሟን የሰራናትን አበባ ቅጠል እንደግሟታለን። እዚህ ጋር ስንት ሰራን? 6 ሰራን። ወደ ላይ 3 ሰንሰለት እንሰራና አዙረን እንደገና በእያንዳንዱ ቀዳዳ ላይ ስንት እንሰራለን ማለት ነው? በእያንዳንዱ ቀዳዳ ላይ 2 የመጀመሪያው ላይ ብቻ ሰንሰለቷን ጨምረን 2 ማለት ነው ከሰንሰለት በኋላ። ከዛ ሌሎቹ ላይ 2 እንሰራለን። አንድ ላይ 12 እንሰራለን ማለት ነው። ከላይ የቅድሟን ቅጠል እየደገምኳት ነው እዚህ ጋር። ስለዚህ ሰንሰለት ውስጥ ማንም ድጋሚ መጨረሻ 2 እናስገባለን። እዛ ቅድም ያኛውን አበባ ያሰርኩበት አለ የሰራውበት 6 የሰራውበት መጀመሪያ ላይ 3 የሰራውበት አለ። ከስራ አስገብተን ይሄን እናስራለን ማለት ነው። ምክንያቱም አበባዎቹ እንዲጠላለፉ እንፈልጋለን፣ እንዲሸፋፈኑ ማለት ነው። እዛ ውስጥ አስገባን ቀዳዳ ውስጥ ቅድም የሰራነው ቀዳዳ ላይ ድጋሚ ቅድም እንደሰራ ነው እንቋጥራለን። ወደ ጀርባ ሰርተን ማለት ነው እንመለሳለን። ወደ ኋላችን ባክ ስቲች እንሰራለን፣ ማሰሪያው ማለት ነው። ተመልሰን ጨርሰናል። አሁንም እንቆጥራለን። እዚህ ጋር እቺን ከጨረስን በኋላ ቆጥረን 5 የቆጠርነው እናስራለን። 5 ቆጥረን እዛው መስመር ላይ ከዛ ሳንወጣ የቱ ጋር የጀመርናት ጋር 5 እንቆጥርና እናስራለን። ስለዚህ የመጀመሪያው ዙር ላይ 5 4 ስቲች እንዘልና 5ኛው ላይ እንቋጥራለን ማለት ነው። አያችኋት? የመጀመሪያው አበባ እቺን ትመስላለች መጥቷል። አሁን ሁለተኛውን እንቀጥላለን። ሁለተኛውን ስንቀጥል እዛው ጋር የቋጠርንበት ጋር 2 እንሄድና እንደገና ሁለተኛው ሰንሰለት ቀድም እስከ 5 የሰራንበት ፕሌስ ላይ ማለት ነው አበባችን ትመስላለች። ከዛ 3 ወደ ላይ ሰንሰለት እንሰራለን።
ሁለተኛው መስመር ላይ ሄድን ማለት ነው። ለዛው ሰንሰለት የሰራንበት ላይ 2 እንጨምርና 3 ይሆናል አንድ ላይ። ይሄ ምንድነው ሁለተኛውን ዙር አበባ ጀመርን ማለት ነው። ከዛ እዚህ ጋር ደግሞ ሳይዝ እንጨምራለን። ሳይዝ ለመጨመር ከታች ያለው ማስፋት አለብን። ያው በአንድ ቀዳዳ ቅድም 3 ነበር ያስገባነው። አሁን ደግሞ 3 እናስገባና እዚህ በሁለተኛው ላይ 2 እናስገባለን። 2 እንሰራለን። 1 2 ከዛ ሌላኛው ቀዳዳ ቀጥሎ ያለው ቀዳዳ ላይ ደግሞ 3 እናስገባለን። 3 ደብል ክሮቼት እንሰራለን ማለት ነው። አሁን ስለዚህ 8 አለን ማለት ነው። 8 ከሰራን በኋላ 3 አንድ ቀዳዳ ላይ 3 ቀጥሎ 2 ቀጥሎ 3 ካስገባን በኋላ ስንት አለን? 8 አለን። ከዛ ወደ ላይ 3 ሰንሰለት እንሰራለን። የቅድሙን ስቴፕ ነው የምንደግመው። ቅድም የሰራናትን ቅጠል ልዩነቱ ብዛት ነው የምንሰራው፣ ደብል ክሮቼት ብዛት ነው። ስለዚህ አሁን ደግሞ በእያንዳንዱ ላይ 2 እናስገባለን። አሁን ቅድም እንደሰራ የመጀመሪያው ላይ ሰንሰለቱ ላይ ወደ ላይ የሰራን ሰንሰለት ላይ 1 እንጨምራለን። ቀጣዮቹ ላይ 2 እስከ መጨረሻው እንሰራለን ማለት ነው። 2 እየጨረስን ነው። አሁን ሁለተኛው ላይ ስላለን ሁለተኛ ዙር ቅጠል እየሰራን ስለሆነ ምን እናደርጋለን? ቅድም 4 ዘለን 5ኛው ላይ ነበር ያስገባነው። 5ኛው ሉፕ ላይ ነው ያስገባነው። አሁን ይህንን ደግሞ ለማገናኘት ከፕሌቱ ጋር ከታች ከሰራነው ዳንቴል ጋር ለማገናኘት 5 ቆጥረን 6ኛው ላይ እናስገባለን ማለት ነው። እዚህ ጋር ይህን እየጨረስን ነው። ከዚህ ቀጥረን 5 ቆጥረን 6ኛ ላይ እናስገባለን። ያው አልቋል። ይሄን ይመስላል። ከቅድሙ ከፍ ያለች ቅጠል ነው የሰራነው። መጀመሪያ ዙር ከሰራናት እቺ ቀጥ ያለች ቅጠል ነች። ቀጣይ ላይ ወስደን 1 2 3 4 5 ቆጥረን 6ኛው ላይ እናስገባለን። እንደምታዩት 6 እዚህ ቀዳዳ ውስጥ አስገብተን እንቆጥራለን ማለት ነው። አገናኘን ማለት ነው ባጭሩ። ከዛ ተመልሰን አበባዋን ወደ ኋላ ስቲች እንሰራባታለን። ስሊፕ ስቲች ማለት እንቋጥራታለን። ባክ ስቲች እንሰራለን። የኋላ ቋጠሮ እንደማለት ባክ ስቲች እንሰራለን። ያው ባክ ስቲች ስንሰራ አሁን በደንብ ይታያል። ከጀርባ ስለምትሄዱ ትንሽ አስቸጋሪ ይሆናል፣ ግን ያው ቀላል ነው። አነስ ያለ ስለምንሰራ ይሄን ከጨረስን በኋላ አሁንም ቅድም እዛ ጋር የቆጠርናት አለች 5 ቆጥረን 6ኛ ላይ በዚህ በኩልም እንደዛው 5 ቆጥርና 6ኛ ላይ እናገናኘዋለን ማለት ነው።
ያያችሁ ከሆነ እቺ አበባ አልቃለች። ሳይዟ ቅድም ከሰራናት ከፍ ያለች ነች። እንዲሁም አበባ እየመሰለ እየሄደ ነው ማለት ነው። ውበቱ ይመጣል። ስለዚህ አሁን ሰንሰለት ሰራን፣ እዛ አስገባንበት። ቀጣዩን አበባ ለመስራት የአበባ ቅጠሉን ለመስራት ሰንሰለት ያስገባል። ስንት እናስገባለን ማለት ነው? 3 በአንድ ቀዳዳ ላይ ሰንሰለቱን ጨምሮ 3። ቀጣይ ቀዳዳ ላይ ደግሞ 2። ከዛ ቀጣይ ላይ 3 እናስገባለን። አንድ ላይ 8 ማለት ነው። ቅድም እንደሰራ ነው። ሁለተኛውን ዙር ሰራን። እዛ ወደ ሁለተኛውን ዙር ቅጠል ይሄ የአበባ ቅጠል ሰጠናል። እንደገና እናስረዋለን ማለት ነው። እሱን በባግ ሰርተን ሰንሰለት ማለት ነው። ባግ ሰንሰለት እንሰራለን ጀርባ። እዛውን ቆጥረን እዚህ ትክክለኛ ይመጣል። እዛ እናስርና ወደ ሌላኛው ዙር እንሄዳለን ለመስራት ማለት ነው። ይሄን እዚህ ጋር ጨረስን። ይሄ ሁለተኛው ዙር አበባ አልቋል። አሁን ወደ ሶስተኛ ለመሄድ ሰንሰለት እንሰራለን። ሶስት ሰንሰለት እንሰራና በዛው ስትሬት ያለ ቀዳዳ ውስጥ እናስገባና እናስራለን። አስረን እንደገና 3 ሰንሰለት እንሰራለን ማለት ነው። እንደ ደብል ክሮቼት ይሆናል እሱ። ከዛ እዚህ ስንት ነው የምንሰራው? በሶስተኛው ዙር የአበባ ቅጠል ለመስራት በአንድ ቀዳዳ ውስጥ 3 ሰንሰለቱን ጨምሮ ቀጥሎ ደግሞ 2 እንሰራለን። ቀጥሎ ደግሞ 3 እንሰራለን ማለት ነው። ስለዚህ አንድ ላይ 8 እንሰራለን። ደብል ክሮቼት ደብል ሰንሰለት እንደማለት ነው እንሰራለን። ስለዚህ አንድ ላይ 6 ነው። ይሄ አንድ ላይ አጠቃላይ 3 2 3 ነው 8 ነው። ካሁን በኋላ የምንሰራቸው ቅጠሎች በአጠቃላይ እንደዚህ አይነት ቅርጽ ነው የሚኖራቸው። ሳይዛቸው አንድ አይነት ነው፣ ብዛት ብቻ ነው የቅጠሎቹ ብዛት ይለያያል እንጂ በየደረጃው ሳይዛቸው አንድ አይነት ነው የሚሆነው። ከዛ እዚህ ጋር ቅድም ስንት ነው የቆጠርነው? 4 ቆጥረን 5 አረግን የመጀመሪያው ላይ። ከዛ ሁለተኛው ላይ ደግሞ 5 ቆጥረን 6ኛ ነው። የአሁኑ ላይ ደግሞ 6 ቆጠርንና 7ኛ ላይ አስገብተን አሰርን ማለት ነው። 7 ነው የምንጠቀመው እዚህኛው ላይ። እዛ ወደ ኋላ እናስራለን። ይሄንንም ባክ ስቲች እንሰራለን ማለት ነው። ባክ ሰንሰለት እንሰራለን። አበባው ውበት የሆነውን ሰር ጨርሰናል። እንደገና ወደዚህ ስንት እንቆጥራለን? ቅድም 6 ቆጥረን 7ኛ ላይ እናስገባለን ማለት ነው። ስለዚህ የአበባ ቅርጽ ትይዛለች። 6 ቆጥረን 7ኛ ላይ አስገብተን አሰርን። ከዛ 3 ሰንሰለት ወደ ላይ እንሰራለን የሚቀጥለውን ቅጠል ለመስራት ማለት ነው። ስለዚህ አሁንም 3 ሰንሰለት ወደ ላይ ሰራን፣ 2 እንጨምርበታለን፣ 3 ይሆናል ማለት ነው። አንድ ላይ ተመሳሳይ አበባ እንሰራለን ማለት ነው። 8 ደብል ክሮቼት አድርገን 3 እንደገና እንሰራለን ተመሳሳይ። አሁን በሰራነው ስቴፕ ነው የምንሰራው። ያው ሰርተን እዛ 8 ከታች ወደ ላይ ደግሞ ደብል አድርገን 16
እሱን እንቆጥራለን። አሁን እሱን የቱ ጋር ነው የምንቆጥረው? እሱንም አሁን 6 ቆጥረን ወደ ኋላ 7 ማለት ነው። 6ን ቆጥረና 7ኛው ላይ እንቆጥራለን። ከዛው ባክ ስቲች እንሰራለን። ባክ ሰንሰለት እላው ላይ እንሰራለን። ያው ስለዚህ በአሁኑ ዙር ስንት የአበባ ቅጠል ሰራን? 3 የአበባ ቅጠሎችን ሰርተናል ማለት ነው። እንዳሁኑ ቆጥረን እናስገባን። 6 ቆጥረን 7ኛ ላይ እናስራለን ማለት ነው። ወደ ቀጣዩ እንሄዳለን። አሁን ይሄ 3ኛው አልቋል። ወደ 4ኛው እንሄዳለን። 4ኛው ላይ ቅጠሌ በዛን ስለፈለኩ ሳይዙ እኩል ነው የማደርገው። 3 ቀዳዳ ላይ 8 ደብል ክሮቼት እሰራለሁ። ግን በመሀላቸው ያለው ዲፍረንስ ቅድም 7 ነበር ያደረኩት። አሁን 7 ሚተውና 6 አደርገዋለሁ ማለት ነው። ቅጠሉ በዛ እንዲለልኝ ስለፈለኩ እዚህ ጋር እንደቀድሙ 3 2 3 አድርጌ 8 ማለት ነው የምሰራው። ልዩነት የለውም ቅጠሉ አንድ አይነት። ከዛ ወደ ላይ እንደዚህ አይነት ተመሳሳይ የሆነ ቅጠል ነው የምሰራው ማለት ነው። እዚህ ጋር ስንት ቆጥራለሁ? እንዳልኳችሁ 5 ቆጥሬ 6ኛ ላይ አስራለሁ ማለት ነው። ቅጠሌ እንዲበዛ ስለፈለኩ ከዛ ተመልሼ አበባዬን አስሬ በዚህ በኩልም 5 ቆጥሬ 6ኛ ላይ አደርጋለሁ። 6ኛ ላይ አሰርኩ። እዚህ ያሰርኩት ላይ 3 ሰንሰለት ወደ ላይ እሰራለሁ። 3 ሰንሰለት እሰራለሁ። ቀጥላለሁ። ቀጣዩን አበባ እሰራለሁ ማለት ነው። አሁን አበባዬ ተመሳሳይ ስለሆነ እየሰራሁ ነው። ስለዚህ ሁሉም ተመሳሳይ ይሆናል። እንደዚህ አድርገን ስራችንን እንጨርሳለን ማለት ነው። እሺ ስራችንን በዚህ መልኩ ጨርሰናል። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። ቴንክ ዩ ሶ ማች። ባይ ባይ።